በኢትዮጵያ የክርስትና ሃይማኖት ሲነሳ ከሃይማኖቱ ጋር የኢትዮጵያውያን የማንነት ታሪክ አብሮ ይነገራል። ኢትዮጵያዊነት ኩራት፣ ክብርና ዝና ሲሆን ሕይወታቸውን ከክርስትና ሃይማኖት ጋር የተሳሰረው የአባቶቻችን ታሪክ ከኢትዮጵያ ታሪክ ቀድሞ ይዘከራል። የሕገ ልቦና ታሪክ ሲነሳ ሀበሽነት፣ የሕገ ኦሪት ዘመን ሲነገር ኢትዮጵያዊነት፣ የወንጌል ዘመን ሲሰበክ ኢትዮጵያ አብሮ የሚነሱ እውነታዎች ናቸው። ነብር ዥንጉርጉርነቱን ኢትዮጵያ መልኩን አይለውጥም ያለው የመጽሐፍ ቅዱስ ቃል መሪ ሆኖ ይጠቀሳል። ኢትዮጵያዊነት ክርስትና፣ ክርስትና ደግሞ መልክ ናቸው። የማንነት መታያ፣ የሰማያዊ ሀገር መንገድ፣ ተስፋ የምናደርገው ርስት፣ ዘላለማዊ ሕይወት ነው ክርስትና። ክርስትና በክርስቶስ ደም ተመስርቶ በሐዋርያት መንገድነት ከዘመን ዘመን የተሰበከ የምስራች ነው። የአባቶቻችን ሀገር ኢትዮጵያ የክርስትና መዲና ናት። ክርስትናን በድርጊትና በቃል የሰበኩ ሐዋርያት ነበሩ አባቶቻችን። ዛሬ ድረስ ራትና ኩራት የሆነውን ቅርሶቻችንን የተውልን አባቶቻችን ነገሥታት ሰባኪያነ ወንጌል፣ ሐናጼ መቅደስ ነበሩ። አክሱም፣ ላሊበላ፣ የፋሲል ግንብ የአባትነታቸው ምስክር፣ የኢትዮጵያውያንነት ውርስ፣ የልጆቻቸው መድመቂያ። ከዘመናት በፊት በሆነ በአንድ የአባቶቻችን ዘመን እንዲህ ተደረገ። የኢትዮጵያ ቤተ መንግሥት ከአክሱም ወደ ላስታ ተዛወረ። በዮዲት ጉዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን በአደባባይ ለአምልኮ ተሰለፈ። ምዕመናን ከተደበቁበት እየወጡ ክርስትናን በአደባባይ ለማስተማር ተነሱ። በዮዲት የፈረሱትና የወደሙት አብያተ ክርስቲያናት፣ የተቃጠሉት መጽሐፍ መልሶ መገንባትና እንደገና መጻፍ ተጀመረ። የክርስቲያኖቹ ኅብረትና ፍቅር የወደመውን አብያተ ክርስቲያንና የተቃጠሉትን መጽሐፍት እንደገና ለማደስ ጥሩ የትብብር መንፈስ ታየ። የነገሥታቱና የመኳንንቱ ልጆች በወጣትነት ዘመን የክርስቲያኖቹ ኅብረትና ፍቅር የወደመውን አብያተ ክርስቲያንና የተቃጠሉትን መጽሐፍት እንደገና ለማደስ ጥሩ የትብብር መንፈስ ታየ። የነገሥታቱና የመኳንንቱ ልጆች በወጣትነት ዘመናቸው እየመነኑ ገዳም ገቡ። የምንኩስና ሕይወት ተስፋፋ። 9ኛው መቶ ክፍለ ዘመን በዚህ ዘመን ንጉሥ ግርማ ስዩም ኢትዮጵያን በንጉሥነት ይገዛ ነበር። በንጉሡ በግርማ ስዩም አማካኝነት ከእስክንድርያ ሀገር ከገዳመ አስቄጥስ ከአባ መቃርስ ገዳም ተመርጦ የተላኩት ብፁዕ አቡነ ዳንኤል ቤተ ክርስቲያንን በጵጵስና ማዕረግ ያገለግሉ የነበረበት ዘመን። አቡነ ዳንኤል የፈረሰውን አብያተ ክርስቲያናት በማሰራት ያዘነውንና የተከዘውን ምዕመን በማጽናናት በማረጋጋት ሐዋርያዊ ተልኳቸውን ይፈጽሙበት የነበረበት ወቅት። ከንጉሥ ግርማ ስዩም ረፍት በኋላ ልጁ ይምርሃነ ክርስቶስ በኢትዮጵያ ነገሰ። ንጉሥ ይምርሃነ ክርስቶስ ሲያርፍ ልጅ ስላልነበረው የወንድሙ የጃን ስዩም ልጅ ንጉሥ ሐርቤ ነገሰ። ንጉሥ ሐርቤ በስመ መንግሥቱ ገብረ ማርያም ይባላል። ፈረንጆቹ ሲኖዳ ወይንም ሸኖዳ ይሉታል። በሌላ አጠራሩ ቀሲስ ወንጉሥ ይባላል። ቅስናን ከንጉሥነት ጋር አስተባብሮ ያዘ። ይህ ኢትዮጵያዊ ንጉሥ
ብዙ ብሔራዊና ሃይማኖታዊ ሥራዎችን የሠራ ታላቅ ኢትዮጵያዊ ንጉሥ ነበር። በዚያ በጨለማ ዘመን ኢትዮጵያ በራሷ መሬት ላይ የራሷን ልጆች በጳጳስነት እንድትሾም ለመጀመሪያ ጊዜ ራስን የመቻል ሐሳብ ያፈለቀ ብቸኛ ንጉሥ ነው ንጉሥ ሀርቤ። የግብፁ ሊቀ ጳጳስ አባ ማርቆስ በእስክንድሪያ አራተኛው ጳጳስ በነበሩበት ወቅት ከቅዱስ ሀርቤ በኋላ የንጉሥ ሀርቤ ወንድም ቅዱስ ላሊበላ በኢትዮጵያ ነገሠ። ቅዱስ ላሊበላ ኢትዮጵያን ለዘመናት የትላንት ክብሯንና ማንነቷን የሚያወራላትን ታሪክ ያነጸ፣ ስልጣኔው በዓለም ሳይስፋፋ ልጆቿ ከዓለም ሕዝቦች በፊት ተሰልፈው እንደነበር የሚናገር የታሪክ አሻራ ያቆመ ቅዱስ የእግዚአብሔር ሰው፣ ሐናፄ መቅደስ፣ የተወደደ ንጉሥ ቅዱስ ላሊበላ። የቅዱስ ላሊበላ ሀገር የዛግዌ ሥርወ መንግሥት መቀመጫ ላስታ ላሊበላ ወይንም ደብረ ሮሃ ከዛሬ ውበቷ የተሻለ ውበት ነበራት ትላንትና። ለዛሬ ስሟ የትላንትና ውበቷ ምስክሯና ጌጧ ነው። የትላንትናው ውበቷ ሳይጠፋና ሳይደበዝዝ የዛሬን ሳይሆን የትላንትን እያወራ ፈጣሪዋን እየመሰከረ ከዘመን ወደ ዘመን እያለፈ ይታያል። የቅዱስ ላሊበላ ሀገር ላስታ ላሊበላ። የቅዱስ ላሊበላ የንጉሥነቱ ስም ገብረ መስቀል ይባላል። ከመወለድ አስቀድሞ በማኅፀን ሳለ የሚመርጥ ጌታ እግዚአብሔር የመረጠው ቅዱስ ነበር ንጉሡ ቅዱስ ላሊበላ። ነቢዩ ኤርምያስን ገና ሳትወለድ በእናትህ ማኅፀን አወቅሁ እንዳለው ቅዱስ ላሊበላም ከመወለዱ አስቀድሞ ለእናቱ የምትወልደው ልጅ የተመረጠ፣ ገናናነቱ በሰማይና በምድር የተነገረለት ቅዱስ እንደሆነ አስቀድሞ የእግዚአብሔር መልአክ ቅዱስ ሚካኤል ነግሯታል። የንጉሥ ላሊበላ አባት አጼ ዛን ስዩም ነው። እናቱ ከትግሬ ባላባት ከንጉሡ ረዳዬ ወገን ናት። ኬረወርና ትባላለች። በ1100 ዓመተ ምህረት ታኅሳስ 29 ቀን በላስታ አውራጃ በቡግና ወረዳ በደብረ ሮሃ መንደር የኢትዮጵያዊነት ኩራት፣ የአባቶች አባት፣ ደምግባቱ የተወደደ፣ ቁመቱ ያማረ የትንቢት ልጅ ቅዱስ ላሊበላ ተወለደ።